ብዙ ሰው ሲያገኘኝ የሚጠይቀኝ ጥያቄ ነው። ጌታን ለመቀበል ወይ ደግሞ ኢየሱስን ለመከተል ተርኒንግ ፖይንት የሆነ ምንድነው ብለው ይጠይቁኛል። እና እኔ በዚህ ቪዲዮ ነው ወደ ጌታ ለመምጣት የወሰንኩበት ቀን፣ በቃ አይ በጌታ መሆኔማ አይቀርም ያልኩበት ቀን ይሄ ቪዲዮ ነውና የክርስቶስ ኢየሱስን የመስቀል ስራ ሁሉ ታሪክ ስሰማ ሁሉም ታሪክ በቃ በጣም ነው የሚደንቀኝ። የጌታ ትህትና በጣም ነው ሌላ ነገር ውስጥ የሚከተኝ። ግን ይሄ ፓርት ግን ምዝር ነው የሚያደርገኝ። ላይክ ምዝር በቃ እጥፍ ያልኩት ዝሽ ጋር ነውና አንዴ ሰምተን እንመለስ። ስለሚያሰቃዩት ሰዎች ነው የሚሞተው፣ ስለሚገሉት ሰዎች ነው የሚሞተው። ገራፊውን ለማዳን ነው የሞተው፣ ሰቃዩን ለማዳን ነው ኢየሱስ ይሄን ሁሉ መንገድ ነው። ሀገረ ገዢዋ አስገባውና እንደዚህ ያለ ሊቀ ካህኑ አስገባውና እንደዚህ ያለ በእነዚህ ሁሉ ጊዜያት ምንድነው ስታስተምር የቆየኸው? ነበር እኮ ለምን ትጠይቀኛለህ አለ። ይሄ ሁሉ ህዝብ ሲማር አልነበረም እንዴ? አሁን እነሱ ለምን አጠይቃቸውም ሲለው መጽሐፍ እንዲላል ስሙ። የሊቀ ካህኑ ሎሌ ኢየሱስን በጥፊ ሲመታው እንደዚህ ያለ ኢየሱስ በትህትና ለምንድነው በጥፊ የመታኸኝ? ሎሌው እንደዚህ ያለ ስሙ ራሱ አልተጠቀሰም። ሰው እንዲህ አለ ለሊቀ ካህን እንደዚህ ይመለሳል እንዴ ሲለው ኢየሱስ እንደዚህ ያለው በንግግሬ ስህተት አለ ይሆን? ተሳስቶ ማያቅ አምላክ ልክ ሆኖ ማያቀውን ሰውዬ ነው የሚጠይቀው። ይሄ ሰውዬ ከተወለደ ጀምሮ ልክ ሆኖ ያቅ፣ ይሄ ደግሞ ለዘላለም ተሳስቶ ያቅ። አንተ ፍትህ እንደዚህ ልክ ነው? ከጻድቁ ወደ ኃጢአተኛው ሄደ ተሳስቼ ይሁን? ይሄ ሰውዬ ሐዋርያ ሥራ ላይ ጌታን ተቀብሎ ከሆነ ወደፊት ማንን በጥፊ እንደመታ የገባው ቀን ከማጋ እንደዚህ አይነት የጽድቅ ወሬ እንዳወራ የገባው ቀን መቼስ ንስሐ ገብቶም አይጠግብም። ጥፊ ዱላ አይደለም ንቀት። በጥፊ ሲመታ ሰው ዱላ አይደለም እያዋረደው። ክብር ለኢየሱስ። በቃ እኔ ይሄ ቦታ ንዝር ነው የሚያደርገኝ። ይሄንን ስሰማውም ይሄንን ቦታ ሳነብም ዮሐንስ ወንጌል ላይ እና መልካም የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል ይሁንላችሁ። ግን ይሄንን ሁሌ ያስቡት። ኢየሱስ ስለእናንተ የከፈለው። ተባረኩ።